ሰላም እንዴት ናችሁ? የዞላ ብሎግ ተከታታዮች በሙሉ ዛሬ ለመጀመሪያ ጊዜ ከናቴ ቤት ወጥቼ የራሴን ቤት ልከራይ ወስኛለሁ። ስለዚህ የሚገርም ቤት ካገኘሁኝ ቀጥታ እከፍላለሁ፣ ካላገኘሁኝ ግን ወደ ቤት እመለሳለሁ። ከዛ በፊት ግን ምን አይነት ቤት ብከራይ ምናምን ብዬ ሳስብ በቃ ጽድት ያለ ግቢ የሚያምር አበባ ያለው ምናምን ፏ ያለ ግቢ ዛፎች ያሉበት ግቢ ብከራይ ደስ ይለኛል። ግን በአሁኑ ሰዓት እንደዚህ አይነት ቤት ይገኛል አይገኝም ወይ እጣ ፋንቴ ምን ላይ ነው የማርፈው የሚለው ነገር ለራሴ አጓጉቶኛል። ስለዚህ ተመልካቾቻችን አሁን የማገኘው ቤት ምን አይነት ነው? ሰው ግቢ ውስጥ ነው? አፓርታማ ነው? ኮንዶሚኒየም ነው? ወይስ እከራያለሁ ወይስ አልከራይም የሚለው ነገር ለመጀመሪያ ጊዜ እናያለን። ስለዚህ አንድ ጓደኛዬን ጠርቼዋለሁ። ከሱ ጋር ዞር ዞር እያልን ቤት እንፈልጋለን። ተከተሉኝ። ሲሶ ዘግሬት እዴ ዞላ ሰዓቴ አማን ነው ወይ? ደህና አባቢ? አረ ከባድ ሰ የተገኘሽ ሰዓቴ ያው እንግዲህ ዛሬ ላስቸግርሽ ነው። ምንድነው? ባለፈው ያልኩህ ነገር ቤት እከራያለሁ ምናምን ብዬ ያልነገርኩህ አላገኘም። እስካሁን አላገኘሁም። ግን አሁን ምንድነው ግራ የገባኝ ነገር እኔ የምፈልገው ቤት ፊልም መስራት ፈልጋለሁ፣ ድራማ ምናምን ነገር እንዲቀረጽ ፈልጋለሁና አሁን ቆይ ይቻላል? አሁን የፈለኩት ነገር እኔ ባለፈው ሞክሬ ነበርና ሰው ያለበት ምናምን እያሉኝ ነበር አንዳንድ አካባቢዎች ማለት እና ቆይ ስንት ብር ይገኛል ምናምን የሚለው ነገር ካንተ ጋር እናውራና ዞር ዞር ብለን እና እስኪ ቆይ ምን ትመክረኛለህ? በጣም ከባድ ነው። ካሁን ያው ቤቶች አሉ ግን እስከ 3000 ከ2000 ጀምሮ አሉ ግን በጣም ጠባብ ናቸው። ቤት በአሁን ሰዓት 2000 ብር አለ። 2000 አዎ። የሊስትሮ ዕቃ የምታክል አልጋ ይዘህ እዛ መግባት ኪዳነ ምሕረት 2000 ብር ቤት አለ። ምን አይነት ቤት? በጣም ትንሽ ነው፣ በጣም ጠባብ። ቢያንስ ሲሚንቶ ምናምን ነው ወይስ? አረ ሲሚንቶ ሲያምር ይቀር ነው እንደሚል ሲሚንቶ የሚባል ነገር የለም በዚህ። በጣም አፈር ቤት ነች ምናምን ትንሽዬ ቤት በጣም ጠባብ ነች። 2000 አልጋ ታዘረጋለች። አልጋ በቃ የሆነች ፍራሽ ነው። አልጋ ምናምን የለም። ስለዚህ 2000 ብር አለ ማለት ነው። 2000 ብር አለ። ግን አንተ የምትፈልገው ደግሞ ለፊልም ምናምን ድራማ በቃ መካከለኛ ግቢ ብር ማለት በቃ አንድ ሬስቶሮ ሰራተኛ ወይ ደግሞ እንደኔ አይነት ምስኪን ገብቶ የሚተኛባት ሰው ቤት ነች እንጂ አረተስ ሁሉም ተከራይ ምስኪን ነው። ለኔ ሁሉም ተከራይ ምስኪን ነው። እሺ 2000 ብር አለ። ሌላ በጣም ውድ ይሆንባል። 10 ምናምን አለ፣ 30 አለ፣ 40 አለ፣ 50 አለ፣ እስከ 100 ምናምን አለ። ግን አቅም እንዴት ነው? አዎ አሁን 100 ምናምን መክፈል አልችልም። በአሁን ሰዓት ለወደፊት ልከፍል እችላለሁ፣ ልገዛም እችላለሁ። ግን አሁን በቃ እንዳልኩ መካከለኛ ቤት በቃ ቀለል ያለ ገብቼ የምቀርጽበት ነው። አሁን ምንድነው ሰው ይመጣል። አሁን እኛ ጋር ድራማ ስለምንሰራ ሰው ስለሚመጣ ያ ምንድነው ማድረግ የምንችለው? ይፈቅዱልናል እኮ አካባቢዎች። እኔ አሁን አንዳንድ አካባቢዎች ያስቁኛል። ሰው ካለ መግባት አይችልም ይባላል፣ የሆነ ነገር ይላሉ፣ ሰው በዛ ምናምን ይባላልና ያ ነገር እንዲሆን አልፈለኩም። ለዛ ነው በቃ ነፃውን ነገር ይፈልጋል። ያው ምን መሰለህ አሁን አካባቢ በጣም ከባድ ሆኗል ማለት ሰው ሌላ ሰው አይፈልጉም አይደለም። እንደዚህ ባልና ሚስት ምናምን አንድ ሰው ሲከራይ ራሱ ብቻህን ምናምን ይባላል። ቤቱን ታመጣለህ የሚሉ ነገር አላቸውና እንኳን እንደዚህ ለቀረጻ ለኗሪ ራሱ ከባድ ነው። እና ሚስቴር መግባት አልችልም። ወይ ሲንግል መሆን አለብህ ወይ ደግሞ በቃ ሚስትህን አይደለም ጓደኛ ይዘህ መግባት አልችልም። አንዳንድ ቦታ ላይ በተለይ እና ታዲያ ለምን ነው ከፍለው አንተ ለምን ኖርበት ነው አለ እንዴ የገባ ለምን ትወጣበት ማለት ነው። እንግዲህ ገባኝ የፈለኩት እኔ አሁን እስከ የቤት ኪራይ እስከከፈልኩ ድረስ ምንድነው ሾው ቢጫው እኔ አሁን የቤት ኪራይ እስከከፈልኩ ድረስ የፈለኩት ሰው 100 ሰው ባስገባ ምን አገባቸው? እኔ አሁን አንተ እንደዛ ትላለህ። እነሱ ያው እዛ ማለት አንተ አሁን ስትሄድ ሽንት ቤት ትጠቀማለህ ብለው ያስባሉ፣ ውሃ ይጠቀማል ብለው ያስባሉ። ካንተ በተጨማሪ ያኛው አብሮ የመጣው ሰው እሱን ስለሚያስቡ ይመስለኛል ሽንት ቤት አሁን እኔ የገጠመኝ እንደዛ ነው። አንተ ጋር የሚመጡ ሰዎች ሽንት ቤት ይጠቀማሉ፣ ውሃ ይጠቀማሉ። ስለዚህ ለነሱ ስቶቭ አስተሌል ልትደርስ ትችላለህ፣ ሻይ ልታፈላ ትችላለህ። እና እሱን ነገር ከእንትን እያስገቡት ይመስለኛል። ስለዚህ በቃኛውን በአቅማችን ቤት እንፈልግ። ሁለት ስራ ነው የምንሰራው። ከዛ በኋላ አልጋዛለሁ። ከተስማሙ ቤቱን ካገኘሁኝ አልጋዛለሁ፣ ካልሆነ ግን መልሼ እናቴ ቤት እገባለሁ። እንሂድ በቃ አሪፍ ነው። እሱ ጥሩ አጋጣሚ ነው። በቃ ዞላ እዚህ ጋር አንድ ቤት አለ። እሱን እድላችን እንሞክራለን። ግን ሰዎች እሺ የሚሉ አይመስለኝም። በቃ ስለዚህ እንግዲህ የመጀመሪያ ቤት ላይ ነው። ያው ሰዎቹን መቅረጽ አንችልም፣ ግን እኔ ግን ያለውን ነገር እነግራቸዋለሁ። ምን አይነት ቤት ከተቻለ ግን ገብተን እንቀርጻለን። ተከተሉኝ። እናንኳኳል እናንኳኳና ያው ቀስ ብለን ነው። በጣም አስቸጋሪ ነው። ቤቷን አይተናታል። ጠባብ ናት። አትሆኝ ብቻ አትሆኝ። ሆነ ለመናገር በጣም ጠባብ ከመሆኗ የተነሳ ሳያት ብርድ ልብስ ምን አልጋ ስታነጥፍ ሁሉ ማለት በመስኮት ነው። ዞራ ነገር ያለው እኮ ጠባብ ናት። ገብተህ አልጋ ላይ በቃ አልጋ ካለ ነው አልጋ እቺ በቃ ሜትር አልጋ 1 ሜትር አልጋ እንኳን አትይዝም እኮ በጣም ጠባብ ናት። 1 ሜትር አልጋ ነች። እሷን 1 ሜትር አልጋ አረክ ማለት በቃ ሌላ ምንም ነገር አታረግም። ትክክል። ውጭ ላይ ነው ሁሉ ነገር ዕቃ ነው የምታረገው ወይ ልብስህን በትራስ በምንም አድርገህ
አብቃቀህ ትኖራለህ። ለአንተ አሁን ለቀረጻ ላልከው ጉዳይ በፍጹም ያው እንግዲህ እንደምታዩት ቤት እየፈለገን ነውና ከትንሽዬዋ ቤት ጀምሬ ነው እየፈለኩ ያለሁት። እቺ በጣም ጠባብ ናት። 1 ሜትር በ1 ሜትር እንኳን አታደርግም። በቃ አንድ ሰው እንኳን አትይዝም። 3000 ብር ተብለናል፣ ግን ለቸገረ ሰው ትሆናለች። እኔ ግን ትንሽ ሰፋ ያለ ነው። አሁን የገባኝ ነገር ምንድነው ትንጥዬ ቤት መጨመር ገንዘብ መጨመር እንዳለብኝ ነው የገባኝ። በቃ እኔ የምልህ እሱን ነው። አሪፍ ቤት የምትፈልግ ከሆነ በቃ ጨምረህ ቆንጆ ቤት መከራየት ይችላል። ግን ቤት መፈለግ ራሱ ያስጠላል። ገዛ ነዋሪ ናችሁ ወይ? ቀበሌ መታወቂያ አላችሁ ወይ? ኧረ በስመ አብ ብቻችሁን ነው ወይ? አግብተሃል ወይ? ባለ ትዳር ነው ወይ? ምናምን ይሄ ሁሉ ጥያቄ ራሱ ባየሁት ነገር ያሰለቻል። ከገባ በኋላ ራሱ ብዙ ነገር አለ። ከገባ በኋላ ራሱ የኪራይ ከምትከፍለው ብር ውጪ የምትጠይቁ ነገሮች አሉ። ትክክል። ስለዚህ ሁለተኛ ቤታችን እዚህ ላይ ፎቅ ላይ ነው የምናየው። እዛ ጋር ነኝና እስኪ ቤቱ በጣም ያምራል። እንግዲህ ዞላ ሳሎን ነው ይሄ ሳሎን አይደል? ሳሎን ሳሎን ኑ ላሳያችሁ። ይሄ ነው ኑ። ዋው ና ይሄ አንደኛው መኝታ ቤት ነው። ይሄ ደግሞ አንደኛው መኝታ ቤት ነው። አንተ የልብስ ሳጥንም አለ፣ ቁም ሳጥን አለ። እዚህ ጋር የልብስ ሳጥን አለ። ያበረ እዚህ ጋር ደግሞ ሻወር አለ። ሻወር ቤቱ እዚህ ጋር እስቲ አሳይ። ሻወር ቤት አለ። ይሄ የልብስ ነው። እሺ ዋጋውን እነግራቸዋለሁ። እዚህ ኪችን ይሄ አንተ መኝታ ቤት ነው። ይሄ አንደኛው መኝታ ቤት። እስቲ ና ሁለተኛው መኝታ ቤት አለ። ሁለተኛው መኝታ ቤት ይሄ ዋና መታጠቢያ ነው። ያው መኝታ ቤቶቹ እያንዳንዳቸው እንትን አለ፣ ሻወር ቤትና ሽንት ቤት አላቸው። ያበደ ነው፣ ወደነዋል። ስፋቱን አይታችሁታል፣ ያምራል። እና በቃ ይሄ ደግሞ ዋጋው በቃ ሌላ ነው እንዴ? what አረና ገባን ኪችን ካቢኔት። አረ ፈጣሪ ወይ እዚህ ቤት አኑረኝ በእናትህ። አረ ፈጣሪ ቤት ነው፣ ኪችን ካቢኔት ነው። ያምራል እኮ በጣም ቆንጆ ቤት ነው። በጣም ቆንጆ ቤት ነው። ዋጋው ትንሽ ያው ቅናሽ ነው ከሰፈሩ አንፃር፣ ግን ከኛ አቅም አንፃር ስንት ነበር የተባለው? ይሄ ያምራል ግን 45 ነው የተባለው። 45 ነው ግን ይመጥናል። ሰፈሩ ፈረንሳይ ነው አባቴ። ፈረንሳይው ቤት ኑሮ ላይ ቤት እዚህ ኪችን ካቢኔት በጣም ቆንጆ ነው። እሱም ክፈታል። በጣም ነው የሚያምረው። በጣም ነው የሚያምረውና ወደነዋል። በቃ በጣም አሪፍ ነው። እንግዲህ ይሄ በረንዳ ነው አይደል? እና ይሄኛው ቆይ ምንድን ነው? እሱ የደረጃ መውረጃ መሰለኝ። ወደዛ ደረጃው ወደዚህ ደረጃው ተዘግቶ ነው። ደረጃ ነች። በቃ ይበቃሻል። እንደምታዩት የተለያየ ቤቶች እየገባን እያሳየናቸው ነው። ሁሉንም ያው ማሳየት ስለማንችል አልፎ አልፎ የሆነ ቤቶች እየገባን እየቀረጽን ነው። ግን የገባኝ ነገር ምንድነው? አሁን ለምሳሌ በቃ የገባኝ ነገር ኮንዶሚኒየም ይሻላል ብዬ አስባለሁ። ለምሳሌ እኛ የፊልም ሰዎች ስለሆነን አክተሮች ምናምን ስለሚመጣ ሰው ይበዛል። ስለዚህ በነፃነት መስራት የምንችለው ኮንዶሚኒየም አካባቢ ነው። አሁን ለእናንተ ስራ አሪፉ ኮንዶሚኒየም። አሁን እንደዚህ አይነት ቤት አይተሃል? ያምራል። ያው መጠን በላይ ሰው ይዘህ መግባታችን ነው። ቤቱ ያምራል፣ ግን ሰው ሲበዛ ጥሩ አይደለም ነው የሚሉት። ትክክል። ስለዚህ አሁን ድካማችን የሚሆነው ምንድነው? በቃ በየሰው ቤት እየሄድን ከጠየቅን ከባድ ነገር ነው። ያው ድካም ነው የምናተርፈው እንጂ ሌላ የምናገኘው ነገር አይኖርም ብዬ ነው የማስበው። ስለዚህ በነፃነት መስራት የምንችለው ወይ ኮንዶሚኒየም መሆን አለበት፣ ወይ አፓርታማ መሆን አለበት፣ ወይ ደግሞ ራሱን የቻለ ግቢ ወይ ከተገኘ እሱ ቆንጆ ነው። ግቢዎችም አይተን ነበር፣ ባይዘው ግቢ አይተን ነበር። 90,000 ብር፣ 80,000 ብር፣ 120,000 ብር ነው የምንባለው። በቃ አንድ ግቢ አከራይም ተከራይም የሌለበት 100,000 ብር፣ 150,000 ብር፣ 80,000 ብር በቃ ጠይቀናል። ያልጠየቅንበት የለም ማለት ነው። እንደዚህ አይነት ግቢዎች ያሳያቸው። እንደዚህ አይነት ግቢዎች እንደዚህ አይነት ግቢዎች ምን አለ በቃ ለምሳሌ 100,000 ብር 200,000 ብር ይባላሉ ማለት ነው። ያው እንግዲህ ቤት እየፈለኩ ነው እና አከራይ ይሄ ገና አላለቀም፣ እየተቀባ ነው። ሲያልቅ አሪፍ ይሆናል ብዬ አስባለሁ። ሰፈሩ በጣም ምርጥ ነው። ባለ 3 መኝታ ነው፣ 25 ነው። ይሄ አንደኛው መኝታ ነው። ያው እንግዲህ ኢትዮጵያ ላይ ቤት ውድ ነው እንደምታውቁት። አሳያንተ ሳሎኑ ነው ይሄ ነው። ካለቀ በኋላ ግን ምርጥ ነው የሚሆነው ብዬ አስባለሁ። እዛው ሆነ ኦኬ። አሸናፊ ባለ ሁለተኛው መኝታ ቤት ኦኬ። ባለ 2 ኦኬ። እስቲ ኦኬ። አቺኛ ኮርኒሱስ 25 አይቀንሱም። በቃ ሁለቱ ብቻ ይሄ ሁለቱ ብቻ 3 ያን ማን ይሄ ለብቻ ነው። እሱ ለብቻ ነው። ስንት ነው ብቻ? እቺ 5,000 ብር። ሰላም ነው አባቴ? አለሁልሽ። አቢ ደላላው ነሽ? ቤት ፈልጌ ነበረ እና ቀደም ደውዬልሽ ነበርና
ባለ አንድ መኝታ ማለት ግቢ ውስጥ ነው አንድ መኝታ ያለው ስንት ይገኛል? ምን አልከኝ አባቴ? ስንት? 40 አለ 50 30 አለ። ኦኬ ከዛ የሚቀንስ የለም። እኔ የፈለኩት ባለ እስከ 13000 ብር ምናምን ባለ አንድ መኝታ ምናምን አላገኝም። ቤት ውስጥ ምናምን ነገር ግቢ ውስጥ ወይ አንድ ክፍል ቤት ሰፋ ያለ ምናምን አይገኝም? እኔ እንጃ አላውቅም፣ ግን እስኪ አንድ ቤት አለ ያው እስኪ ሄደን እናየዋለን። ግን 24 ይባላል ከተመቸ። ኦኬ 24 24 አልችልም በእናትሽ አባቢ። አረ ምን ላድርግ በእናትህ። ቆይ ለእናንተ ከፍላለሁ ማለት ነው? ለደላላ ነው ለአከራይ ነው የምከፍለው? እሱማ እንዴ በተፈጥሮማ ግድ ነው። እና ቤቱን አግኝቼ ለሁለታችሁ ነው የምከፍለው? በቃ ቴንክሽ እደውልልሻለሁ አባቴ። እሺ አባቴ። ዝጋትሽ። በጣም አሁን ደግሞ የሰለቸኝ ነገር ማለት ነው የተለያዩ ደላሎች ጋር እየደወልኩ ነውና አንዳንዴ ራሳቸው ናቸው መሰለኝ ገንዘብ የሚያስጨምሩትና ትንጥዬዋን ቤት 3000 ብር ምናምን ነገር ሰው ከገባ በኋላ ከዛ 8000 ብር እናከራያለን ምናምን እያሉ ያስጨማምራሉና በጣም ቤት እንግዲህ ፈልጌ ስልችት ብሎኛል። ስለዚህ አሁን የወሰንኩት የመጨረሻ አማራጬ ወይ ኮንዶሚኒየም መከራየት አለብኝ ወይ አፓርታማ እንትን ማድረግ አለብኝ። በቃ ስልችት አለኝ ቤት ማለት ነው። በጣም ዞርኩኝ። አይታችኋል። ቀደም ከጓደኛዬ ጋር ስፈልግ ነበር፣ አሁን ብቻዬን ስዞር ነበር። የተለያየ ቀን እየወጣሁ ቤት እየፈለኩ ነውና በጣም ቤት አስቸጋሪ ነው። ኦ ፈጣሪ፣ ኧረ እባክህ የራሳችንን ቤት ስጠን ፈጣሪ እባክህ መድኃኒዓለም። አልገባሽም? የት ነው ባዶነት? እሱ መሰለኝ ከዘራ እዛ ያ በዚህ በጣም ነው ያው ፊት ለፊት ደግሞ ቁም ሳጥኑ ብዙ ነው። ሰራተኛ ማደሪያ ናት አለች። እቺ የሰራተኛ ማደሪያ እቺ ይሄ 45,000 ነው። አንተ ሰራተኛ ይሄ 45 ይሄ አንድ ይሄ ሁለት ይሄ ሁለት በጣም ብዙ ነው። 40 ይገባዋል። 45 ኧረ ይገባዋል እንዴ አንተ እኮ ማርያም እንዴ ና የኪችን ካቢኔት እግዚአብሔር ኪችን ካቢኔት 40,000 ይገባል። አባቴ እንዴት ነሽልኝ? ሰላም ነው አባቴ አሉልሽ። የሆነች እዚህ አካባቢ ቤት የሚከራይ አለ እንዴ? ትንሽ ጠባብ ቤት አለች። ትንሽ ኮሊታ ጥሩናት አለች። አሪፍ ቤት አለች። አሪፍ ናት። እስቲ እናያት እስቲ። ቴንክ ዩ አመሰግናለሁ። እሺ እዚህ ዶክመንተሪ ጀምሬ ነው። ምን ሆኖ ነው እንደዚህ ይሉኛል እንዴ? በጣም ነው የሚያናዱት። የምር አንድ ክፍል ቤት 30,000 ብር፣ በዛ ላይ ደግሞ ሰው ካለ ምን አለ እንዴ? ምን አገረ 30,000 ብር ከከፈልኩኝ ብኖር መፍትሄ አይደል እንዴ? ከማንም ጋር ለምን ህዝቡን ይዤ ብገባስ? በጣም ነው የሚያናዱ። በእናት አንድ ክፍል ቤት 30,000 ብር ይሉኛል እንዴ? ከየት ነው የማመጣው? እኔ ሰርቼ ለፍቼ ነው ሰርቄ አይደለም። ምንድነው በቃ መንግስት ቤት ስጠኝ እንዴ? ይቀልዳሉ እንዴ? ቀኑ ሙሉ እንግዲህ ከሰው ጋር ከተለያዩ ሰዎች ጋር እየጠየኩኝ ደላሎች ጋር ጠይቄያለሁና እውነት ለመናገር በቃ ቤት ለመከራየት ብር ያስፈልጋል። በደንብ ብር መያዝ አለባችሁ። የፈለጋችሁትን ብር ካላችሁ የፈለጋችሁትን ቤት በአቅማችሁ መከራየት ትችላላችሁ። ግን እኔ አሁን የምጠይቃቸው ሙሉ ግቢ ምናምን 150,000 ይላሉ፣ 80,000 ይባላል፣ 90,000 ይባላል። አንዳንዱ ቦታ ከባድ ነውና የመጨረሻ እዚህ ጋር የሆኑ ልጆች ይታዩኛል። እነሱ ልጠይቃቸውና ካገኘው አገኘው ነው፣ ካላገኘው ወደ ቤት ይመለሳለሁ። የመጨረሻ በጣም የደከመኝ በጣም እርቦኛል። እንዴት ናችሁ አባቢ? ሰላም ነሽ? አለ። እንዴት ናችሁ? ፒስ ነው አለ። ሁሉ ሰላም? በእናታችሁ እዚህ አካባቢ የሚከራይ ቤት አለ እንዴ? አለ እንዴ? ሰፈር አለ እንዴ?
እዛ ጋር አሪፍ ቤት አለ። እዛ የሆነ እናት አሉ ታሳዩኛላችሁ። እዚህ እንደዚህ ጥፍ እንዳልክ አለ ገራሚ ቤት በእውነት እንደውም እዚህ ጋር የሆነ ምስኪን እናት ናቸው። በእውነት ደስ ይላሉ። አሪፍ ናቸው። ምስኪን እናት ናቸው። በቃ እንደዚህ አይነት ሰው ቤት ነው መግባት የምፈልገው። አሪፍ ቤት ነው። እሺ በጣም አመሰግናለሽ ብሮዬ። ቴንክ ይመቻችሁ። እሺ የምር እዚህ ቤት ያየሁት ነገር በጣም የሚገርም ነው። ሴትዮዋ በጣም ምስኪን ናቸው፣ የዋህ ናቸው። ምሳ ሁሉ በላንና አረ ቤት እግዚአብሔር ነው ግቡ 5 ሰው ምናምን አረ እንደፈለጋችሁ ለምን 50 አትሆኑ ምን አገባኝ ብለዋል። ቤቱ ራሱ ማለት 5000 ብር ነው ያሉኝ። ትንሽ ጠበብ ትላለች ግን ከፈለጋችሁ ቀንስላችኋለሁ ምናምን ብለው በጣም ነው ያሳዘኑኝ። በጣም ደስ የሚሉ ናቸው። ለካ እንደዚህ አይነት አከሬም አሉ። በጣም ነው የተመቹኝ። እግዚአብሔር እድሜና ጤና ይስጣቸው። እንግዲህ አሁን ቤቷ ጠበብ ስላለችኝ እቻ አትመቸኝም፣ ግን በጣም አመስግኛቸዋለሁ። እንደዚህ አይነት አከራይ ያብዛልን እላለሁ። ቀጥታ ቤት እንግዲህ የመጨረሻ ወስኛለሁ። አፓርታማ ወይ ኮንዶሚኒየም ነው የምከራየው። ሌትስ ጎ። እሺ ጋይሶች እንግዲህ እንዳያችሁት ነው የተለያየ ቦታዎች እያየን ቤት እየፈለኩ ነበረ። በጣም የምር እውነት ለመናገር ደከመኝና ቤት መፈለግ ለካ በጣም ከባድ ነውና ሁለት ነገር ታዝቤያለሁ። ምንድነው አንዳንድ ምርጥ አከራዮች አሉ፣ አንዳንዶች ደግሞ ትንሽ ጎፍጠጥ የሚሉ አሉ። ለምሳሌ ቤተሰብ አለ ወይ፣ ስንት ናችሁ፣ ልጅ አለ ወይ፣ ልጅ ካላችሁ አናከራይም፣ ቤተሰብ ካላችሁ አናከራይም የሚሉ አሉ። በጣም ይሄ ነገር በጣም ያስጠላኝ፣ በጣም የሚያስጠላ ነገር እንደዚህ መባል ባይኖር ነው። ለምን እኔ ከፍዬ ነው የምኖረውና ለምረው ስራቸው ሽንት ቤት ይጠቀማሉ እንትና የሚል አከራይ ነፍ አለ። በዛ ላይ ደግሞ በጣም የሚገራረሙ አከራዮች አሉ። በጣም ደስ ይላል። ግን እኛ ያው እንደነገርኳችሁ ነው ለፊልም ስራ ቤዚካሊ የፈለኩት እኔ ለፊልም ስራ ስለሆነ ጸጥታ እንፈልጋለንና 6 ሰው 10 ሰው በአንድ ቀን ሊመጣ ይችላል። ያ ደግሞ ሰው አከራይ ካለ በጣም ከባድ ነው። በዛ ላይ በጣም ቤት ውድ ነው። አንዳንዴ ገንዘቡ ራሱ አይመጣጠንም። አንዳንዱ ደከም ብሎ ሽንት ቤት ምናምን የምታከርጠለት እየጠባብ ቤት 12000 ብር 8000 ብር 9000 ብር ይላል። አንዳንዶች ነው ምርጥ አከራዮች እነዚህ ነገሮች ታዘብያለሁና አሁን መንደርን አየሁት። እውነት ለመናገር መንደር ምናምን አየሁት። ስለዚህ ወይ ኮንዶሚኒየም ወይ አፓርታማ መፈለግ አለብኝ። አሁን ቀጥታ የምንሄደው ኮንዶሚኒየም ይሻላል ብዬ አስቤያለሁ። ወደ አያት አካባቢ እንሄዳለን። እዛ ቤት ካገኘው አገኘው ነው። ያለዛ ግን እናቴ ቤት እባክሽ እናቴ ማሪኝ ወደ ቤቴ መልሽኝ ብዬ ቤቴ መለሳለሁ። ቤት መፈለግ በጣም ከባድ ነው። ተከተሉኝ እስኪ ቤት ካገኘው እንሂድ። በቃ ኮንዶሚኒየም እንከራይ ብያለሁ። አፓርታማ ይቻላል። አፓርታማ 100,000 ብር 80,000 ብር ከየት ነው የሚመጣው? ኧረ ጌታ። እንግዲህ እዚህ አካባቢ 5 ባዶ ቤቶች አሉ። ባለ 3 መኝታ አለ፣ ባለ 1 መኝታ አለ ብሎኛል። እንግዲህ የተወሰነውን ገባ ብዬ አያለው። አንዱ ቤት ላይ አብረን እንወስናለን ማለት ነው። ተከተሉኝ። አሁን እንግዲህ 4ኛ ፎቅ ላይ ነው ተብያለሁ። ቤቱ እየወጣው ነው። ደላላው እዛ ገብቷል። 4ኛ ፎቅ ላይ ና ብሎኛል። ምልክት ነግሮኛል። 4ኛ ፎቅ ላይ እንወጣለን። ኧረ ጌታ ሆይ አንተ በቃ የዚህ ዘመን የወጣቱ ዋናው ጥያቄ ቤት እንደሆነ ነው ገብቶኛል። ቤት ድሮ አንድ ሰው ለመኖር 3 መሰረታዊ ነገሮች አሉ ተብሎ ነበረ። አንደኛው ቤት፣ አንደኛው ምግብ፣ ሁለተኛ መጠለያ፣ ሶስተኛ ልብስ። አይገርምም? ሶስቱም ኢትዮጵያ ውስጥ መሰረታዊ የሚባሉ ነገሮች በጣም ሌግዠሪ ናቸውና እንግዲህ እግዚአብሔር ይመስገን አንድ ቤት ካገኘን እንገባበትና ወይኔ አረ ለካ ከዛ በኋላ እንትን አለ። አንተ ቤቱ ይቅርብ ይመስለኝ እንዴ? ቤቱ ይቅርብ ለመሰላችሁ እንትን የሚባል ነገር አለ ለካ። ቤቱ ስከራይ ደግሞ አልጋ አለ፣ ፍራሽ አለ፣ ሶፋ አለ፣ የቤት ዕቃ አለ። አይ ይቅርብ ልከራይ እንዴ? አረ ጌታው ልከራይ እንዴ? ይቅርብኝ እንዴ? ግን እስቲ ነው በቃ ቤቱን ነውና አይ እከራያለሁ ዞራ። ከዛ ሶፋ ደግሞ ስንት ብር ይሆናል? አልጋ ስንት ብር ይሆናል? ኦ ጂሰስ ክራይስት። ደህና ነሽ ማማዬ? ሐሞቴ ፈሰሰ። ያው እንግዲህ ደላላው እዚህ ነው። ግባ ብሎኛል። መግባት ብቻ ነው ከኔ የሚጠበቀው። እሺ ተመልካቾቻችን ቤቱን እንግዲህ አይቼዋለሁ፣ ወድጄዋለሁ። በቃ ካዩአቸው በቃ ይሻላል ይሆነኛል ብዬ ያየሁት ቤት ይሄ ነው። የሶስት ወር ተከፍላለህ ነው ያለኝ አከራዩ። ቤቱን ወድጄዋለሁ ማለት ነው እና ተስማምቻለሁ። አሁን ብር ልክለታለሁ። ኑና ቤቱን ላሳያችሁ። ገቡ ነው። ያው እንግዲህ ጋይሶች የተከራየው ቤት ይሄን ይመስላል። ኑ ላሳያችሁ። ያው ተስማምቻለሁ፣ ግን ለእናንተ ላሳያችሁ። ባለ 3 መኝታ ነው። ቆይ ከዚህ እንጀምር። ከዚህ ይሄ አንደኛው ክፍል ነው። የመጀመሪያው ክፍል ይሄ ነው። መብራት የታለ? ይሄ አንድ ክፍል ነው። አንደኛው መኝታ። ወደ ሁለተኛው እንሂድ።
ጋይሶች ኪችናችንን ይመስላል። በጣም ደስ ይላል። ጽድት ያለ ኪችን ነው። በጣም ያምራል። ወድጄዋለሁ። ወደ ሽንት ቤት እንግባ። ሽንት ቤት ነው ምን ይመስላል ላሳያችኋ ግድ ነው። ሻወር አለ። ውሃ የለችም ዛሬ ምንም ማድረግ አንችልም። በቃ እሺ ተመልካቾቻችን እንግዲህ ቤቴን አይታችሁታል፣ ወዳችሁታል። እኔም እንግዲህ ከብዙ ስቃይ ከብዙ ድካም በኋላ ይሄን ቤት አምኜ ከፍዬበታለሁ። ስለዚህ ዛሬ የማደርገው እቃ ነው የማስገባው። እቃ ሄደን ሾላ ምናምን ነገር ገዛዝቼ እመጣለሁ። ሶፋ፣ አልጋ ምናምን ገዛዛለሁ። ከዛ በኋላ ቤት ውስጥ እንገባለን። ይመቻችሁ። ሰብስክራይብ እያደረጋችሁ ጠብቁኝ። እወዳችኋለሁ። ዞላ ብሎግ ይቀጥላል።